Bismillahi, alhamdulillahi, wassalatu wassalamu ala man la nabiyya ba'dahu amma ba'ድ አሁን መናገር የፈለኩት በእስልምና ህግ መሰረት አንድ ስራ በአላህ ዘንድ ተቀባይነት ማግኘት የሚችለው ሁለት መስፈርቶችን ሲያሟላ ነው። ሁለቱም መስፈርቶች ካላሟላ ባጢል ነው ማለት ነው፣ ተቀባይነት የለውም። ሁለቱም መስፈርቶች የግድ ማሟላት አለበት አንድ ስራ ተቀባይነት ለማግኘት ማለት ነው። እነሱም አንደኛው አልኢኽላስ ይባላል። ኢኽላስ ማለት ለአላህ ብለህ መስራት፣ የምትሰራውን ስራ ሁሉ ለአላህ ብለህ መስራት። ሁለተኛው ሙታባዓ ነው የሚባለው። ሙታባዓ ማለት ነቢዩ በሰሩት መንገድ መስራት። አለይሂ ሰላቱ ወሰላም ነቢዩ ሰርተዋል አልሰሩም፣ በዚህ ጉዳይ አዘዋል አላዘዙም የሚለውን ሰነዱ ታይቶ ነቢዩ እውነት ሰርተዋል፣ በዚህ ነገር አዘዋል የሚለውን ነገር ካጣራ በኋላ እነሱ በሰሩት መንገድ መስራት ማለት ነው። እነሱ ባዘዙት መሰረት መስራት ማለት ነው ሙታባዓ ማለት። እነዚህ ሁለቶቹ እስካልተሟሉ ድረስ ግን ምንም ስራው በአላህ ዘንድ ተቀባይነት የለውም ማለት ነው፣ መስፈርቱን ስላላሟላ። እነዚህ ሁለቶቹ በጥንቃቄ አውቀን በትክክለኛው መንገድ ማለት ነው በኢኽላስና በሙታባዓ መስራት አለብን ማለት ነው። ኢኽላስ ምን እንደሆነ አውቀን ለአላህ ብሎ መስራት፣ ሙታባዓ ማለት ደግሞ ነቢዩ በሰሩት መንገድ መስራት ማለት ነው ሰለላሁ ዐለይሂ ወሰለም። አሁን በዛሬ ዘመን ቢድዓ እያልን የምናወራው እኮ ያ ነው። ቢድዓ ማለት ምንም በነቢዩ ያልታዘዘ በሰሃቦች ዘመን ያልታዘዘ የሌለ ነገር ማለት ነው። ቢድዓ ፈጠራ ማለት ነው። ያ ፈጠራ ካለ ማለት ነው በሐዲስ ያልተጠቀሰን ስራ፣ በቁርአን ያልተጠቀሰን ስራ፣ ምንም ማስረጃ የሌለውን ስራ። እስልምና በፊትም እንዳወራ ነው ሰነድ ነው። በቃ ሰነዱ ነው የሚታየው። ኢስናድ ቁርአን ሲፈሰር ማን ነው የፈሰረው? በቁርአን ይፈሰራል፣ ቁርአን በሐዲስ ይፈሰራል። የፈሰረው ማን ነው የሚለው ሁሉ ነገሩ እየታወቀ እየተፈተሸ በጥንቃቄ ነው። ሐዲስ ከማን ነው የተዘገበው የሚለው እንደዚሁ በጥንቃቄ ማለት ነው። ለምን? የአኼራ ጉዳይ ነው። ዝም ብለን በይሆናል የምንሰራው ስራ የለም። በቃ የፈለገ ሰው ቅር ቢለውም ቢከፋውም በቃ መጠየቅ ነው። ጠይቀን ተረድተን ነው መስራት ያለብን። ዝም ብለን በደፈናው የምንሰራው ስራ የለም። በእስልምና ውስጥ ትጠይቃለህ፣ በአግባቡ ትረዳለህ። ካወቅ ከጠየቅ በኋላ ደግሞ ስራ ላይ ታውላለህ። የሰራኸውን ነገር ደግሞ ሰዎችም እንዲሰሩት ወደዚህ ሰዎችን ትጠራለህ። ወደ እስልምና ማለት ነው ማመን ነው መተግበር ነው። ሰዎችም ደግሞ አምነው እንዲተገብሩ ወደዚህ ነገር መጥራት ነው ማለት ነው። ያው አላህም እኮ ረሱልን አዟል። ምን ብሎ? ያ አዩሃ ረሱል በሊግ ማ ኡንዚለ ኢለይከ ሚን ረቢክ ነው። ከፈጣሪ ዘንድ ወደ አንተ የተወረደውን ንገር ነው። ስለዚህ እኛም ምንድነው የምናውቀውን ነገር ማስተላለፍ ስላለብን ነው እየተናገርን ያለ ነው። በሊጉ አኒ ወለው ካነ አያ የሚልም ሐዲስ አለ። በተጨማሪም ደግሞ ሌላ ሐዲስም አለ። ነደረ ላሁ ኢምራአን ሰሚዐ መቃላቲ ፈዋአሃ ፈአዳሃ ከማ ሰሚዐሃ። አላህ ፊቱን ያብራ፣ ንግግሬን ሰምቶ በደንብ ከተረዳ በኋላ ላስተላለፈ። ዝም ብሎ በግምት ሳይሆን በደንብ ሳይረዳ ዝም ብሎ ጫፉን ይዞ ማውራትን ሳይሆን እዚህ ጋር እዚህ ሐዲስ ላይ ነብዩ ያሉት ነገር ምንድን ነው? የተረዳ ነው ያሉት። በደንብ ነገሩን ዲፕሊ ነገሩን ከተረዳ በኋላ በደንብ ማለት ነው ያስተላለፈ ብሎ ነው አላህ ፊቱን ያብራው ያሉት። ለዚህ ነው እኛ እንግዲህ ምንድን ነው ያለብን ግዴታ? ማመን ነው፣ መተግበር ነው፣ ለሰዎችም ደግሞ ማስተላለፍ ነው የሰማነውን ነገር። ለዛ ነው የምንናገረው እንጂ ብዙ እውቀት ኑሮን አይደለም። የሰማነውን የተረዳነውን ነገር ለህዝባችን ማስተላለፍ
ግዴታ ስላለብን ነው። ለዚህ ነው የምንናገረው። እና ወገኖቼ ሰምተው ስራ ላይ ከሚያውሉ ሰዎች አላህ ያድርገን፣ ሁላችንንም ማለት ነው። እኛ ተናጋሪዎችንም የሚያዳምጡትንም አላህ ሰምተው ተግባር ላይ የሚያውሉ ሰዎችን አላህ ያድርገን። اللهم صب علينا الخير صبا صبا ولا تجعل عيشنا كدا كدا. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.